የትኛው ሃይማኖት ነው በዚህ አስተሳሰብ የመጣከው? እኔ ከየትኛውም ሃይማኖት አይደለሁም፣ ግን እኔን የሆነ ኃይል የሆነ ፈጣሪ ማለት ከኔ በላይ የሆነ ኃይል አለ ብዬ አምናለሁ። እኮ አገባኝ። ወደዚህ ሂሳብ የመጣከው ከየትኛው? እኔ አሁን እንዳንተ ስለነበርኩ ሜቢ ማግዝክ ነገር ካለ ላግዝክ ብዬ ነው የጠየኩት። ከየትኛው እንትን ነው የመጣከው? ማለት ከየትኛው ሂሳብ ነው ወደዚህ የመጣከው? ከየትኛው ሂሳብ ነው ማለት ምን መሰለህ፣ እንግዲህ እኔ ሳስበው እያንዳንዱ ሰው እንደ ግለሰብም እንደ ህዝብም እንደምንም አንዱ ይሄን ይላል፣ አንዱ ያ ነው የፈጠረኝ ይላል። ብዙ አምላኮች በሱና ነው አይኔ ያልኩክ ዘልዬ። አሁን ለምሳሌ አንተ ወደዚህ አይነት ሐሳብ ከመምጣት በፊት የነበረ ሃይማኖት ነበረ። እሱ ሃይማኖት ምን ነበረ? ሃይማኖት አልነበረኝም፣ ግን ምንድነው የሆነ ፈጣሪ ኃይል አለ ብዬ ነበር ማለት ነው። ልጅ እያለክ ሃይማኖት አልነበረ? ልጅ እያለ ሃይማኖትና ፈጣሪ መኖርም አላውቅም ነበር ልጅ እያለሁ። ኦኬ። ቤተሰቦች ሃይማኖታቸው ምንድነው? ቤተሰቦች በምን ያምኑ ነበር ነው? በኦርቶዶክስ የሚባል በክርስቶስ። ኦኬ። ስለዚህ አንተ ኦርቶዶክስ ነበርክ ማለት ነው? እኔ አልነበርኩም እኮ አልነበርኩም። ሚኒሲንስ በደም ተመረከ ጥሩ አልሆንክም እንጂ ሼኔው እሱን ተወውና አንድ ኃይል እንዳለ ታምናለህ? ኦኬ። ያ ኃይልን የምታምን ከሆነ እሱ ኃይል ቁጥሩ ስንት ነው ብለህ ታምናለህ? አንድ ነው፣ ሁለት ነው፣ ሶስት ነው፣ አራት ነው፣ 1000 ነው? ስንት ነው ብለህ ታምናለህ? አይ የሆነ ኃይል አለ ከሆነ የሆኑ አላልኩም፣ አንድ ነው ብዬ ነው የማምነው። ቴንክ ዩ። እሺ እሱን የሚመስል ሌላ አለ ብለህ ታምናለህ? አይ ከአንድ በላይ ሊኖር አይችልም። ገብቷል? እንደዛ ከሆነማ አሁን ካሉት በምን እንለያለን? ኦኬ እሺ። እሱ እንትን ራሱን የማባዛት ባህሪ ያለው ማለት አሁን እሱ ሌላ ራሱን ዱፕሊኬት ማድረግ ይችላል ብለህ ታምናለህ? እንደ ራሱ አይነት ማለት ነው። እኔ እንደ ግል እምነቴ እንደዛ ራሱን የማባዛት ስልጣኑን ለሌሎች የማካፈል አለው ብዬ አላምንም። ቴንክ ዩ። እሺ እንትንስ ታምናለህ? እሱ ምሳሌ ያለው ብለህ ታምናለህ? ለምሳሌ ፀሐይን ይመስላል ወይ ጨረቃን ይመስላል ወይ ይሄንን ነገር ይመስላል ተብሎ የሚነሳለት የሚጠቀስለት ምሳሌ ያለ ብለህ ታምናለህ? ፀሐይን ጨረቃን ይመስላል ብዬ አላምንም። ኦኬ ምሳሌ የለውም ማለት ነው። ጥሩ ስለሆኑ እኔ የማስበው እንግዲህ ጨረቃም እኛም ራሳችን እንስሳትን ጨምሮ ፀሐይን ወይም ሰማያትን ስታይ ፍጡር ናቸው እና ፈጣሪያቸውን ፀሐይ እንዴት ነው ፈጣሪዋን ትመስላለች ብለህ ነው? ኦኬ ስለዚህ የሚመስል የለም ማለት ነው። አዎ እንደዛ ነው ማምነው። የሚመስለው የሚኖር አይመስለኝም። እሺ የመጨረሻው ምን መሰለክ? እሱ በማንነቱም ላይ በምንነቱም ላይ ጉለት አለው ብለህ ታምናለህ? ጉለት ስልክ የሆነ የሚመካበት የሚደገፈው የሚያግዘው የሆነ ኃይል አለ ብለህ ታምናለህ? እሱ እንደዛ ከሆነማ ፈጥሮኛል ብዬም አላምንም። ብቻውን የሚችል ገብቷል የሚያቅተው ከማንም እርዳታ የሚፈልግ ነው ብዬ አላምንም። ኦኬ እሺ። ስለዚህ ምን መሰለህ ማዘሊ፣ አንተ አሁን ይህንን የተስማማንበትን አምላክ እኛ የምናመልከው አምላክ ነው። ልስጥ መረጃ እኛ ስትል እናንተ ሙስሊሞች፣ አሁን እኔ እናንተ የተስማማንበትን አምላክ ይህንን የሚያሟላ የትኛውንም አካል አምላክ ብለን ለማምለክ ዝግጁ ነን እኛ። ኦኬ ስለዚህ እናንተና እኔ ተመሳሳይ ነን ማለት ነው። አንተ አምላክ ብለህ የምታምነው አምላክ እኛ የምናምነው አምላክ ነው። ቆይ መረጃ እንዴ ላሳይህ። እሺ አይ እኔ ምን መሰለህ፣ እኔ የማምነው ፈጣሪ አምላክ ፈጣሪ ምለው ማለት ነው ፈጣሪ ነው እንጂ ስም አለው። ለምሳሌ አሁን አንተ የምታመልከው ወይም አንተ አምላክ የምትለው ስም ሊኖረው ይችላል። ሌሎች የሚያመልኩት እንግዲህ የተለያዩ ህዝቦች፣ አህዛቦች፣ ፍጡራን የሚያመልኩ አሉ። አንዱ ዛፍ ሊሆን ይችላል፣
አንደኛው ጣዖታት ስላስልና ቅርጾች ሊሆን ይችላል። ሌላው ደግሞ እንስሳትን ሊሆን ይችላል። ለምሳሌ ወደ ህንድ ስንሄድ ከከብቶች ከላሞች ከበሬዎችን የሚያመልኩ አይቻለሁ። በሬ ላም እንደፈጠራቸው፣ ሌላ ግብፃውያን እንኳን በግ እንደፈጠራቸው አይቻለሁ። ሌሎች ደግሞ ብዙ ነገር ይላሉ። ክርስቲያን ስታይ ክርስቶስ የተባለ ሰው ሆኖ ሰው ነው፣ ሰውና ፈጣሪ አንድ ላይ ይላሉ። እኔ ስም አልሰጠውም። እኔ የምሰጠው ምንድነው የሆነ ፈጣሪ በቃ አለ። ፈጣሪ ፍጡር አለ። ፍጡር ካለ ፈጣሪ አለ ማለት ነው። እንደዛ ቢያማም እኮ አሁን ስሙ ላይ እንመጣበታለን፣ ችግር የለውም። ግን እንትን ስሙ አያጣላንም። እሱ በጊዜ ሂደት የሚመጣ ነገር ነው። ግን አንተ አሁን እኔ እናንተ ፈጣሪ ነው ብለን የተስማማነውን አካል አንተም በቃ ፈጣሪ ነው ብለን የምታምነውን አካል እኛም ፈጣሪያችን ብለን የምናመልከው አካል ነው ማለት አንተ የምታመልከው የኛን አምላክ ነው። እኛ አምላክ ብለን የምናመልከውን አምላክ ወይ ደግሞ አንተ አምላክ ነው ብለን የምታምነውን አምላክ ነው እኛ አምላክ ብለን የምንቀበለውና በአምላክ አንድ ሆነናል። አንተ እኛ የምናመልከውን አምላክ ነው የምታመልከው። ኦኬ አምላክ ሲባል እንግዲህ ብዙዎች ሰውም አምላክ ይባላል ታውቃለህ። ጣዖታትም ፈጣሪ ማለት ነው። በቃ መመስ ትክክለኛ ታውቃለህ። ዛፎችንም አምላክ ብለው ያመልኳቸዋል አይደል? መላእክት አምላክ ይባላሉ። በመጽሐፍ ቅዱስ ላይ አምላክ በጣም ብዙ አምላክ አለ። ሰይጣን የዚህ ዓለም አምላክ ተብሏል። ሰውም አምላክ ተብሏል። ሰውም አምላክ ተብሏል። መጽሐፍ ቅዱስ ላይ ደግሞ ራሱ ኢየሱስ ምን አለ? እነዚህ የእግዚአብሔር ቃል የመጣላቸው አማልክት ከተባሉ ይባላል። መላእክት አምላክ ተብሏል። ሙሴ አምላክ ተብሏል። ገባካ? ግን ፈጣሪ ደግሞ አለ። አንድ ፈጣሪ ገባ? እሱ ነው አሁን መጣልኛል። ፈጣሪ የሚለው ብቻ ነው ማምነው ማለት እንደ እና አንተ እኔ እናንተ አሁን ፈጣሪ ነው ብለን የተስማማንበትን ፈጣሪ እኛም ፈጣሪ ብለን እናመልከዋለን። ከፈለክ መረጃ ሰጣለሁ። ለስተ መረጃ እንዲሁ እንድታየው ስለፈለኩ ነው። ችግር የለም። እኔ ኦፕን ማይንድ ስለሆንኩ ችግር የለም። እሱ ላይ ከተስማማን ይሄ አንዱ ፈጣሪ ፍጡሮችን ለምን ፈጠራቸው ብለህ ታምናለህ? እንግዲህ እኔ ማምነው በተረዳሁት ያው ፍጡር ነኝ። ፈጣሪ እንግዲህ ፍጡራን ሲፈጥር እንዲያገለግሉት ባሪያዎቹ እንዲሆኑ እንዲያመልኩት እንዲገዙት ማለት ነው። ኦኬ እኛም አምላካችን የፈጠረን ምን ይላል መሰለው ቁርአን ላይ አላህ መላእክትንም ቢሆን ጂኒ ሰዎችንም ቢሆን ሊገዙኝ እንጂ አልፈጠርኳቸውም ይላል። እኛ አላህ ሲነግረን እንድትገዙኝ ነው የፈጠርኳቸው አለ። ስለዚህ አሁንም ለምን እንደፈጠረን የሄድንበትም ነገር ላይ እስካሁን አንድ አይነት ነው ያለ ነው። ገባካ? ማን ነው ያልካቸው? ጂኒ ሰዎች? አዎ መላእክትንም ጂኒዎችንም ሰዎችንም ሊገዙኝ እንጂ አልፈጠርኳቸውም ይላል አላህ። አላህ አሁን ያንተ አምላክህ ነው ፈጣሪህ ነው። አሁን አንተ ለምሳሌ ብዙዎች ሰይጣን ብለው ያምናሉና ሰይጣን የሚያሳስት የፈጣሪ ጠላትም ምናምን ብለው የሚያምኑ ወገኖችም ስላሉ አሁን ሰይጣን የፈጠረ አላህ ነው ወይስ ሰይጣን ራሱ ፈጥሯል ወይስ ከየት መጣ ሰይጣን? ኦኬ እሺ፣ ይሄንን በእኛ ላስረዳህ ወይስ ሙሉን መረዳት? አንተ በምታውቀው ታስረዳ ማለት ነው ለመረዳት። ኦኬ እሺ፣ አሁን አንተ ሌባ ነህ? ላስረዳህ ነው። እሺ ሌባ ነው። እኔ ሰርቄ አውቃለሁ። በእርግጥ ግን ሌባ አሁን ደንበኛ ሌባ ታውቃለህ? ሌብነቱ ሰው የሆነ ሰው የፕሮፌሽናል የሆነ ሌባ አይደለሁም፣ ግን ያው ሰርቃለሁ። እኔም ሰርቄ አውቃለሁ። ሁላችንም ሰርቀን እናውቃለን። ስለ ሌባ ቀድብን ያለ ደንበኛ ሌባ፣ ይሄ እኮ ሌባ ነው የሚባል ሰው አይተህ አታውቅም? አይ እንደዛ እንኳን አይደለም። አይ አይተህ አታውቅም ወይ? አይቻልም። ሰምቼ በዜና በምን በአካልም አይቻለሁ። እነዚህ ታዋቂ በሰፈር ከተማችን። ኦኬ እሱን አሁን ሌባ አድርጎ ማን የፈጠረው?
ሌባ ለምን አደረገ? ምርጫው እኔ እንግዲህ የሚመስለኝ ምርጫው ፈጣሪ ምርጫ ይሰጣል ብዬ አስባለሁ። ካልሆነማ እኛ እንድንሰርቅና ወይም ጻድቅ እንድንሆንና እንዴት ይፈቅዳል እኮ። ስለዚህ ልጁ ሌባ መሆን ፈለገ፣ ምርጫ ይኖራል። ሌባ መሆን ፈለገ፣ ሌባ መሆን ሆና፣ እንደዛ ነው። አዎ እኛም በእኛ ሃይማኖት ምርጫ የሚባለው መሰለኝ። አዎ በእኛ ሃይማኖት ሰይጣን የሚባል የተፈጠረ ሰይጣን የለም። እኛ ሃይማኖት ላይ ገባ ሰይጣን ተብሎ የተፈጠረ ሰይጣን የለም። በክርስትናም ሃይማኖት ያው እነሱ ድርቅ ይላሉ እንጂ እንደዛ አይደለም። ግን አንድ ኢብሊስ የሚባል ጂኒ ነበረ። እሱ ጂኒ ልክ እንደኔና እንዳንተ ነፃ ፍቃድ አለው። አላህን እንዲገዛን የፈጠረው ነው። ሰይጣንና ጂኒ ያላቸው ግንኙነት ምንድነው? ጂኒ ማለትም ስለማይገባኝ ነው። ምን ማለት ነው? ጂኒ ማለት በቃ ነፃ ፍቃድ አላቸው ልክ እንደኔና እንዳንተ፣ ግን ከኔና ካንተ የሚለዩት አይታዩም። ነፃ ፍቃድ አላቸው ገብቶኛል። እንደኔ እንዳንተ ያው አንተና እኔ ፍጡር ነን። ፍጡራን ስለሆነ ነፃ ፍቃድ እንዳለን ይታወቃል። እና ግን እነዚህ ጂኒ ማለት ምን ማለት ናቸው? ጂኒ ምንድነው? መንፈስ ነው? የስጋው ያካል እንደኔና እንዳንተ ምንነትም ማንነትም አላቸው፣ ግን አይታዩም። በቃ ከኔና ካንተ የሚለዩት አይታዩም። ይሄ ማለት እንደ መንፈስ ናቸው ማለት ይችላል። መንፈስ ናቸው የማይታዩ ማለት ነው። የማይታዩ ስውራን ናቸው። እሺ እንደሱ ናቸው። እና እኛ የጂኒ ሙስሊምም አለ ብለን እናምናለን። በአላህ የሚያምኑ አላህን የሚገዙ ማለት ነው። ገባ? ግን ማለት አሁን እኔ ልጠይቅም ሰይጣንና ጂኒ አንድ ናቸው ማለት አንድ ወይስ ተመሳሳይ ናቸው? አይደሉም። ልመጣለሁ እኮ ነው ወደሱ። ሰይጣን የሚባል የተፈጠረ ፍጡር እኛ ጋር የለም። ሰይጣን አሁን ሲባል ሰይጣን እኮ እንዲያርጉ ምን አለ ልክ ክርስትና ሃይማኖት ላይ እንዳለው እንደሱ አይነት ሰይጣን እኛ በእኛ ሃይማኖት የለም። ገባ? ሰይጣን በእናንተ ሃይማኖት እንደዛ የለም ማለት ሰይጣን የሚባል አታውቁም? ሰይጣን የሚባል የተፈጠረ ፍጡር የለም በእኛ። ሰይጣን ምን እንደሆነ ልንገርክ። እሺ ሰይጣን ወይ ደግሞ ሸይጣን የሚለው ስም ራሱ የመጣው ሸየጠነ ከሚለው ቃል ነው። ሸየጠነ ማለት አላህ ላይ አመፀ፣ ከአላህ ረህመት ራቀ ማለት ነው። ገባካ? ተረዳኸኝ? አላህን ማለት ፈጣሪን የሚቃወም ወይም የሚክዳው አላህ ላይ የሚያምፅ ጂኒም ሆነ ሰው። አሁን ለምሳሌ አላህ ላይ ባምፅ እንትን ሙስሊሙ ሸየጠነ በቃ የሰው ሸይጣን ነው ይባላል። ገባ? አተ ሸይጣን አታሳስተኝ ምናምን ሲባል ሰይጣኔን አታምጩ ምናምን ሲባል ሰምታታቅም። እና ልክ አንድ ሰው መርጦ ሌባ እንደሚሆነው አንድ ሰው መርጦ ሰይጣን መሆን ይችላል ማለት ነው እኛ ማለት ነው። ስለዚህ ሰይጣን ሰይጣን የሚለውን አማጺ ነው የሚያምጽ በቃ ባህሪ ነው። አሁን አንድ ሰው አላህ ላይ የሚያምጽ ከሆነ ከአላህ ረህመት የሚወጣ ከሆነ ይሸየጥናል ማለት ነው ወይ ይሰየጥናል ማለት ነው። ሰይጣን የሚባለው እኛ ጋር ባህሪ ነው እንጂ ሰይጣን የሚባል የተፈጠረ ፍጥረት የለምና የመጀመሪያው ሰይጣን ኢብሊስ ይባላል በእኛ ሃይማኖት። እሱ አላህ ላይ ያመፀ ማለት ነው። ገባ? የአላህን ትእዛዝ አልቀበልም ብሎ ሰየጠነ ከአላህ ረህመት ወጣ ማለት ነው። እና እሱ ሰይጣን ይባላል በእኛ የመጀመሪያው ሰይጣን። ኢብሊስ ታዲያ ማንነት አለው ወይስ የለውም? ጂኒ ነበረ ሲፈጠር እኮ። ጂኒ ማንነት አላቸው? ጂኒ ማንነትም ምንነትም አላቸው። ማንነት ፍቃድ፣ ነፃ ፍቃድ አላቸው። ልክ እንደ ከኛ የሚለዩት እኛ አንታይም። ጂኒዎች ወይም ኢብሊስ አሁን ያልከው ማለት ነው ለአላህ መገዛት ይገዛሉ ማለት የመገዛት ያለ መገዛት እንትን አላቸው አልኩ። አዎ ኢብሊስ እኮ ስላልተገዛ ነው ሰይጣን ነው። እንደገና ደግሞ ከጂኒም ሆኖ የሚገዛ አለ። ገባካ? ልክ ሙስሊም ጂኒ አለ። ጂኒ ሆኖ የሚገዛ ለአላህ ማለት ነው ለፈጣሪ። እኮ መጀመሪያ ላልኩክም መላእክትንም ጂኒንም ሰውንም ቢሆን ሊገዙኝ እንጂ አልፈጠርኳቸውም ማለት። መላእክቶች ምንድነው ነፃ ፍቃድ የላቸውም። በቃ መገዛትና መገዛት ብቻ ነው አማራጫቸው። ጂኒና ግን ሰው ስትል ግን ምርጫ አላቸው። ለአላህ መገዛትም አለመገዛትም ይችላሉ። መብት አላቸው፣ ነፃ ፍቃድ ማለት ነው። ኦኬ አሁን አሪፍ መጣልኛል። እሺ ጂኒና ሰዎች ያው ነፃ ፍቃድ፣ ሶስተኛ ፍቃድ። ነፃ ፍቃድ አላቸው። ነፃ ፍቃድ። እና እስቲ ቆይ ሙባረክ ትንሽ ይጨምርልክና እንቀጥላለን። ሙቤ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት አደርክ? አልሐምዱሊላህ። የሚጨምርለት ካለ ትንሽ ጨምርና እንሄዳለን። አሪፍ እየመጣ ነው። በቃ ካንተ ተቀጥሏችሁ ቋሚው ራሱ
እና እነዚህ የአላህ ፍጡሮች ናቸው። ከነሱ መካከል አላህን የሚገዛ አለ፣ ልክ ከኛ መካከል አላህን የሚገዛ እንዳለው የሚያምጽም አለ እንደዛው ማለት ነው። ከመካከላቸው የኢብሊስ ተላላኪ ወይም ስራ አስፈጻሚ ተብለው እንትን ያሉ አሉ፣ ትላልቅ ከባባድ የሆኑ ጅኖች ማለት ነው፣ ወይም አጋንንት እንላቸዋለን። እነሱን በሰዎች ልብ ውስጥ ገብተው የሰውን ሁኔታ የሚቀያየሩ ማለት ነው። እነዚህ ማሉ ከመካከላቸው ጥሩ እንዳለ ሱረቱል ጅን ላይ አለ ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጅን ቁርአንን በሰሙ ጊዜ ፈቃሉ ኢና ሰሚዕና ቁርአንን አጀባ ቁርአንን አደመጥን በጣም የሚገርም ንግግር ነው አሉ። ስለዚህ ከመካከላቸው እንደምትመለከተው አላህን የሚገዛ አለ፣ የሚያምጽ አለ። ነገር ግን ከኛ የተሰወሩ ናቸው። ልክ ጃ እንደነገረ ሁሉ የተፈጠሩት አላህን ለመገዛት ዓላማ ነው፣ ከነጻ ፈቃድ ጋር ማለት ነው። እንደኛው አይነት ፍጡር ናቸው። ከኛ የሚለያቸው እነሱ የተሰወሩ ናቸው፣ እኛ ግን ለነሱ የምንታያቸው ነን። ይሄ ነው ባጭሩ። እሺ አይ በጣም አሪፍ ነው። እዚህ ጋር ልጠይቅና ጅኒዎች ኢብሊስ ጅኒዎች ፍጡር ናቸው አይደል? እንደኛ ፍጡር ናቸው፣ እንደማንኛውም ፍጡር የሆነ ፈጣሪ ፈጥሯቸዋል አይደል? የተፈጠሩ ናቸው ልክ እንደኛ። እኛ ሰው የተባለው አዳም መቼ እንደተፈጠረ እናውቃለን እና እነሱ መቼ እንደተፈጠሩ ማወቅ እንችላለን? ኦኬ አዳም እንዲህ ተፈጠረ የሚባልበት እንትን አለ? ዓመተ ምህረት ጊዜ ሰዓት ምናምን ጊዜ ሰዓት ባይኖርም ግን ብቻ ፍጡራን በአንደኛው ቀን በሁለተኛው ስድስተኛው ቀን ሚል አይቻለሁ እና ስድስተኛው ቀን አዳም እንደተፈጠረ ወይም የሰው አዳም ማነው ሔዋን ወይም አዳምና ሔዋን ወይም አዳምና ማነው እንደተፈጠሩ ስድስተኛው ቀን ላይ እንደተፈጠሩ በፍጥረት ደረጃ እናያለን እና አሁን መላእክታንና ጂኒዎች ኢብሊስም መቼ እንደተፈጠሩ ማወቅ እንችላለን? እንደዚህ የሚያስረዳ አለ? የሆነ እንትን የማውቀው ነገር ነበረ፣ ግን እኔ እርግጠኛ ሆኜ የምነግርህ ከምን እንደተፈጠሩ እኔ በደንብ አውቃለሁ። መላእክት ከብርሃን የተፈጠሩት፣ ሰዎች ከአፈር፣ ጂኒዎች ደግሞ ከእሳት ነው የተፈጠሩትና እንደዚህ የተጠቀሰ ነገር አለ እንዴ ሙቤ? መላእክትም መቼ እንደተፈጠሩ የሆነ ሐዲስ ትዝ የሚለኝ መሰለኝ። ስንተኛው ቀን ላይ ፍጡራን እንደመሆናቸው መጠን እንግዲህ ፍጡራን መጀመሪያ አላህ ሰማይን ምድርን እንደዚህ እያለ እንስሳትን ፈጥሮ ምናምን ሌሎቻንም ፍጡራን ሁሉ ከፈጠረ በኋላ ስድስተኛው ቀን ላይ እንደፈጠራቸው ሰውን እኛን ሰው የተባለውን የሰውን ዝርያ ይታወቃልና የመላእክታንና የጂኒዎች ምናምን ግን ማውቀው እስካሁን የለም። እውነት ለመናገር የሚያውቅ ሰው መቼ እንደተፈጠሩ ይነግረኝ ደስ ይለኛል። ኦኬ እስቲ ካወቀው ሙቢ ይነግራል፣ ካልሆነ ያን ያለ ክሪቲካል ያልሆነ ነገር ስለሆነ ለጠቅላላ እውቀት ነው እንደዚህ ካለ እኮ። ስለዚህ እስካሁን ከነገርንክ ውስጥ ጥያቄ የሆነብክ ነገር አለ ማለት ሆነ? ይሄ ነው ይከብዳል ለማመን የምትለው ጥያቄ ካለክ? አይ እስካሁን እንትን ካልነው አንድ ፈጣሪ አለ ብላችሁ ከሆነ የሆነ ፈጣሪ አለ አንድ ፈጣሪ የሚለው ያስማማኛል እኔ እስማማለሁ። እሺ እሱ ድረስ ከመጣን ድረስ እኔ አሁን ለምሳሌ አንድ ፈጣሪ እንዳለ አመኛለሁ፣ አንተም አምነካል። ለምን እንደፈጠረን አምነናል ሁለታችንም። ያው እንድንገዛው ነው የፈጠረን ተባብለናል አይደለ ዘሊ? እንግዲህ ፈጣሪ እንድንገዛው አገልጋዮች እንሆን ነው። እሺ እንዴት እንደምንገዛው እንዴት እንወቅ? ፍላጎትን በማሟላት ነው። ወይም ህግ ከሰጠ እንዴት መመሪያ ከሰጠ በጣም ፈጣሪን መመሪያ ስታሟላ ለሱ እንደተገዛ ነው። ካላሟላ ደግሞ ቅጣት የሆነ ብዙ ነገር ሊጠብቅ ይችላል ብዬ አምናለሁ። በጣም አሪፍ። ስለዚህ እሱን እንድንገዛው እንዴት እንደምንገዛው እሱ ሊነገረን ይገባል ማለት ነው አይደለ? አዎ የፈጠረህ አካል ካልተናገረ እንዴት ታውቃለህ? ማወቅ እኮ አትችልም ፍጡር ስለሆንክ። ንኝት ነና
እሱ ፈጣሪ ታዲያ እንዴት እንደምንገዛው እንዴት ነው በምን መልኩ ነው ሊነገረን የሚችለው? እሺ በምን መልኩ ነው እሱ ሲነግረን ነው እንግዲህ ነግሮናል ወይ እንደ ህዝብ ወይም እንደ ግለሰብ ነግሮናል ወይ ነው እኮ እንዴት ነው አንተ የሚነግረን? አሁን ያንተ ሐሳብ እኔ አሁን አምላኬ እንዴት እንደምገዛው በደንብ ይነግረኛል። እንዴት እንደሚነግረኝ እኔ ያውቃለሁ። አንተ የምታመልከው ፈጣሪ እንዴት ነው የሚነግርክ? እኔ ነግሮኛል እስካሁን እንግዲህ እንደ እንትን አልነገረኝም። ገብቶሃል? በግለሰብ አሁን እንዳንድ እኔ ፍጡር ነኝ፣ ፍጡራን አይደለም ግን ፍጡር ነኝ፣ ከፍጡራን አንዱ ነኝ። የሆነ ፈጣሪ አለ ብዬ ግን አምናለሁ። ከኔ በላይ የሆነ ኃይል አለ ብዬ ነው የማምነው። ስለዚህ እኮ ገባኝ። አሁን አንተ ምንድነው ኤክስፔክት የምታደርገው? ያ ፈጣሪ እንዴት እንደምትገዛው እንዴት ነው የሚነግርክ? እንዲነግረኝ ይፈልጋለሁ ግን እስካሁን የነገረኝ ይነግር ይመስልሃል? አሁን አንተ ከዚህ በፊት ለሰው ልጆች ጠቅላላ አሁን ፈጣሪ የሰው ልጆችን ከፈጠረበት ጊዜ ጀምሮ አንድም ቀን ለሰው ልጆች እንዴት መገዛት እንዳለባቸው አልነገራቸውም ብለህ ታምናለህ? እንግዲህ የሰው ልጆች እኔም ሰው ነኝ፣ እኔንም እንዲነግረኝ ይፈልጋለሁ። እኔን ፈጥሮኛል ትፈልጋለህ ሳይሆን ዘሌ የሰው ልጆችን ከፈጠረ እኔ አሁን ለምሳሌ ከፈጠረኝ ፈጣሪ እሱን ማገልገል ካለብኝ ለሱ መገዛት ካለብኝ መመሪያውንና ሕግ ትእዛዛት የመሳሰሉት ካለው ለኔ ማሳወቅ አለብኝ ብዬ አምናለሁ። እሱ ልክ ነህ። እሱን ተስማምቼላለሁ። እኔ የጠየቅኩህ ግን ያ የሰው ልጆችን ከመጀመሪያው ጀምሮ የፈጠረ ፈጣሪ እስካሁን ድረስ ለሰው ልጆች እንዴት እንዲገዙት እንደሚፈልግ አልነገራቸውም ብለህ ነው የምታምነው ወይስ ነግሯቸዋል ብለህ ነው የምታምነው? እንግዲህ እኔ በግሌ አልነገረኝም። ግን የመጀመሪያ እንግዲህ የሰው ልጅ ሲባል ቆይቷል። ፍጡራን የሰው ልጅ ሲፈጠር ብዙ ዘመናት አልፈዋልና ነግሯቸው ሊሆን ይችላል። አሁን ሊሆን ይችላል። ሳሳጥርልህ ያ ፈጣሪ መልእክተኛ ይልካል ብለህ ታምናለህ ወደ ሰው ልጆች የእሱን ትምህርት ይዘው? መልእክተኛ ሳይሆን እኔ ቀጥታ እኔን ማናገር ይችላል ወይም ለኔ የሚፈልገውን መንገር ይችላል ለኔ። ግን መልእክተኛ ሲልካል ብለህ ታምናለህ? እሱ መንገር ከቻለ ለምን መልእክተኛ ያስፈልጋል ብዬ እኔ እጠይቃለሁ። እኮ እንደዛማ ካሰብኩ እኮ ፈጣሪ ፍትሃዊ ነው አይደለ? ፍትሃዊ ነው። ግን እኔ አሁን የሱ ፍጡር ከሆንኩኝ ለኔ ምን ለሱ መገዛት እንደምችል ወደሱ መጣላለሁ። አሁን ፈጣሪ ፍትሃዊ ነው አይደለ? ፈጣሪ ከሆነ ሁሉን ነገር የሚችል ከኔ በላይ አዋቂ ከኔ በላይ ገብቶ እኔ ፍጡር ነኝ። የኔ ፈጣሪ እኔን ያስገኘ እሱ አስገኘ ከሆነ እኔ የተገኘው ነኝና ገብቷል። ስለዚህ ከኔ በብዙ ስለሚበልጥ የፈለገውን የመወሰን መብት አለው፣ የመወሰን ስልጣኑ ይኖራል ብዬ ነው እኔ ጠየቅኩህ። ፍትሃዊ ነው ወይ እሱ ፈጣሪ? ፍትሃዊ መሆን አለበት፣ ግዴታ ነው። ኦኬ ታዲያ ለምንድን ነው ምድር ላይ ጥፋትን የሚያጠፉ ሰዎች ሲያጠፉ የማያስቆማቸው? ፍትሃዊ ከሆነ ሕግ ሊኖር ይችላል ማለት የራሱ የሆነ እኔ ማስበው ማለት ነው። ምድር ላይ እንግዲህ መጥፎ ነገር የሚሰሩ እናያለን፣ ጥሩ ነገር የሚያደርጉ እንደውም ጥሩ ነገር የሚሰሩ ያለ እንትናቸው ሁሉ እንትን ሲሉ አይተናልና ፈጣሪ የሚያየውን ፍጡር ሊያየው ሊያይ ይችላል ብዬ አምናለሁ። እሺ ስለዚህ ማለት ነው እሱም በቃ ለአንተ ዳይሬክት መጥቶ ከመንገር በቃ መልእክተኛ መላክ ፈለገ አይችልም? መብቱ አይደለም? መላክም አለመላክም ራሱን ማናገር ይችላል፣ መብቱ ነው እኮ። በቃ መልእክተኛ ይልካል ብለህ ታምናለህ ለሰው ልጆች? መላክ አይችልም ሳይሆን ይችላል። ግን ለምን መልእክተኛ መላክ አስፈለገው ነው? ምክንያት አለው ይኖር ይችላል። ለአንተ ሊያሳውቅ ነው እንዴት እንደምትገዛው እኮ። ያለ መልእክተኛ እኔን ማሳወቅ አይችልም? ይችላል። ግን እሱ በዛ መንገድ ፈለገ እኮ። ምክንያቱ ምንድነው ማለት እሱ ራሱ አሁን እኮ እሱ ምክንያቱን እኮ ራስህ እንድትመልሰው አምላክ ፍትሃዊ ከሆነ ለምንድነው ፍትሃዊ ያልሆኑ ሰዎችን የማያስቆማቸው ምድር ላይ ስልክ? አይ ፈጣሪ የማይታየውን ፈጣሪ የሚያየው ነገር አለ አልከኝ አይደል? ስለዚህ እሱ የሚፈልገውን ነገር ማለት እኮ ይችላል እኮ ይሄንንም ይችላል ነው ያልኩህ። አይችልም አይባልም። ግን
መልእክተኛ መላክ ይችላል። ራሱ በቀጥታም የራሱን ፍላጎትና እኔ ፍጡሩ የሱ ፍጡር የሆንኩት አካል ምን ማድረግ እንዳለብኝ ፍላጎትም ሊያሳውቀኝም ይችላል አይደለ? መልእክተኛ ሁለቱንም ይችላል። ማነው መልእክተኛ ሊሆን የሚችለው? እኔ ነኝ ማለት ሰው የሆነ ፍጡር ነው፣ ሌላ ፍጡር ነው? ማነው መልእክተኛ ይችላል? ይሄማ ለአንተ መጥቶ ዳይሬክት መናገር ይችላል። የሆነ ሰውም ከህዝቦች መካከል አስነስቶ መልእክተኛው አድርጎ ወደ ሰው ልጆች መላክ ይችላል። ገባካ? አዎ እሱማ ይችላል። ስለዚህ እኔ አሁን የጠየቅኩት ጥያቄ መልእክተኛ መላክ ይችላል ወይ አልኩክ። ይችላል አልከኝ። ስለዚህ እስካሁን ድረስ መልእክተኛ አላከም ብለህ ታምናለህ አንተ? እንግዲህ ለኔ መልእክተኛ መጥቶ የለንገረ መልእክት ከፈጣሪ መጥቶ እንደ አንድ እንትን የሚነገረኝ የለም። ግን ለምሳሌ አንተን አሁን መጥቶ የሆነ የፈጣሪ መልእክተኛ መጥቶ ያናገረህ አለ? አይ ያናገረኝ ሳይሆን ምን ይሆናል መሰለክማ፣ አሁን እኔ አሁን አንተ የምመክርህ ማለት ነው ኦልሬዲ በጣም ከግማሽ በላይ አንተ በእስልምና ታምናለህ። ከግማሽ በላይ ማለት ነው መልክ ትንሽ ነገር ነው የቀረክ እስልምናን ለማመን ማለት ነው። በቃ እኛ ልክ እንደምናምነው ለማመን ኦልሬዲ እኛ የምናምነውን አምላክ አምነካል። ገባክ አይደል? ስለዚህ እኛ እስልምና ሃይማኖት ላይ የምናምነውን ነገር እንትን እነግርህና ሜቢ ሌሎችም ልጆች ካሉ ይጨምሩልና ጊዜ ትሰጠዋለህ ለራስህ ማለት ነውና በእስልምና ሃይማኖት አንድ አምላክ በምንነትም በማንነትም አንድ የሆነ እሱን አምሳያም ቢጤ የሌለው እሱ የሁሉም መጠጊያ መመኪያ የሆነ የማይወልድ የማይወለድ ለሱ አምሳያም ሆነ ቢጤ የሌለው አንድ አምላክ አለ። እሱ አምላክ አላህ ይባላል። ከጥንት ጀምሮ ነቢያት ሲሰብኩት የነበረው ሲያመልኩት የነበረው የሰው ልጆችን ሁሉ ምድርን በምድር ውስጥ ያሉትን በሰማይ ውስጥ ያሉትን ሁሉንም የፈጠረ አንድ ፈጣሪ አለ ብለን እናምናለን። እሱ አላህ ይባላል። እሱን አላህኛ አንተ እንደስ ልታውቅጫት እኮ ልመጣልን ልነግርህ። አይ ኖ እንት እየጠየቅኩልኝና ለኔ እንትን ጠቅልዬ መልስልሃለሁ አንድ ላይ። እሺ ይሄን ጥያቄ እንደምትጠይቅ አውቃለሁ። ጠቅልዬ መልስልሃለሁና ይሄን ፈጣሪ እናመልከዋለን እኛ ማለት ነው። ይሄን ፈጣሪ እንዴት ነው የምታመልኩት? ከየት ነው ያመጣችሁ ሲባል እኛ አምላካችን አላህ በዚህ ዘመን ላሉ የሰው ልጆች መለኮታዊ የሆነ ግልጠት ሰጥቶናል። እሱ ደግሞ ቅዱስ ቁርአን ይባላል። ቅዱስ ቁርአን ደግሞ ከአምላካችን አላህ በጅብሪል አለይሂ ሰላም አማካኝነት ለነብዩ መሐመድ ወርዶ ነብዩ መሐመድ ደግሞ ለኛ ያስተላለፉልን ግልጠተ መለኮት ነው። ግልጠተ መለኮቱ የአላህ ንግግር ነው። አላህ እኛ እንዴት ምን ማድረግ እንዳለብን ካለፈው ነገር እያጣቀሰ ከነበረው ነገርና ወደፊት ከሚሆነው ነገር እያጣቀሰ እኛ አላህን እንዴት መገዛት እንዳለብን፣ ሁለተኛ ነገር ደግሞ በምድር ላይ ስንኖር ከሰዎች ጋር እንዴት መኖር እንዳለብን ያለውን ነገር በአጠቃላይ ነግሮናል ማለት ነው። ይህንን መልእክት ደግሞ ለኛ ይዘውልን የመጡት ደግሞ ነብዩ መሐመድ ይባላሉ። እነዚህ ነብዩ መሐመድ የሚባሉት ደግሞ ይህን ግልጠተ መለኮት ለዓለም የዓለም ነብይ ሆነው ከአምላካችን አላህ ይዘው መጥተው ለኛ አስተላልፈውልናል ማለት ነው። ስለዚህ እኛ አንድ አምላክ አላህ እንዳለ እናምናለን። አላህ ደግሞ ለኛ ይላከልን ነብዩ መሐመድ እንዳሉ እናምናለን። አላህ ደግሞ ይላከልን ለኛ የሰጠን የምንተዳደርበት መመሪያችን ደግሞ ቅዱስ ቁርአን የሚባል መጽሐፍ እንዳለን እናምናለን ማለት ነው። ይሄ እኛ አሁን የምናምነው በዚህ ዘመን ላይ የምንተዳደርበት መንገዳችን ነው ማለት ነው። እና አላህ እንዲሁም ከጥንት ጀምሮ የተለያየ የላካቸው ነቢያቶች አሉ። የተለያየ ማለት ነው። እንደ ጊዜው እንደየአስፈላጊነቶቹ ነቢያቶችም አሉ፣ ግልጠተ መለኮቶችም አሉ። እኛ በእስልምና ሃይማኖት 4 መጽሐፎች ወርደዋል ብለን እናምናለን፣ ወይ ደግሞ ከአምላካችን ለሰው ልጆች ሰጥቷል ብለን እናምናለን። የመጀመሪያው ተውራት ነው። ተውራት ለነብዩ ሙሴ የተሰጠ መጽሐፍ ነው። ሁለተኛው ደግሞ ዘቡር ነው፣ ለነብዩ ዳውድ የተሰጠ ነው። ሶስተኛው ደግሞ ኢንጅል ወይ ደግሞ ወንጌል ለነብዩ ኢሳ አለይሂ ሰላም የተሰጠ ነው፣ ወይ ደግሞ ለኢየሱስ ማለት ነው። አራተኛው ደግሞ ፉርቃን ወይ ደግሞ ቁርአን ለነብዩ መሐመድ የተሰጣቸው ለዚህ ዘመን መተዳደሪያ የሆነ መጽሐፍ ነው ወይ ግልጠተ መለኮት ነው ማለት ነው። ይሄ እንግዲህ ግልጠተ መለኮቱም ነብዩ መሐመድም የመጨረሻ ግልጠተ መለኮትና የመጨረሻ ነብይ ናቸው ብለን እናምናለን። ይሄ የኛ እምነት ነው። ከባካ ስለዚህ ይሄ ቁርአን ምንን ይዟል ሲባል ይሄ ቁርአን
ያለፈውን ነገር ሄዶ ታሪክን ያወሳል፣ የተደበቁ ሚስጥሮችን ይናገራል፣ የተቀጠፉ ቅጥፈቶችን ያብራራል፣ የተዋሹትን ውሸቶች ያጋልጣል፣ የተጨመሩ ነገሮችን ደግሞ ያስረዳል ማለት ነው። ከዛ በጊዜ የነበረውን ነገር ይተርካል። እንደገና ደግሞ ወደፊት የሚመጡ ደግሞ ሚስጥራት ትንቢቶችን ደግሞ ይናገራል ማለት ነው። ማለት እዚህ ዘመን ላይ እንዲሆናል፣ እዚህ ዘመን ላይ እንዲሆናል ብሎ የተለያዩ ትንቢት የሚፈጸሙ ትንቢቶችን ይዟል። ሌላው ደግሞ በቁርአን ውስጥ ህግጋት፣ የህግጋት አካላቶች አሉ። ህግጋት ሲባል የሰው ልጆች በሚኖሩበት ጊዜ ሲያጠፉ እንዴት መቀጣት እንዳለባቸው፣ እንዴት መካስ እንዳለባቸው አጠቃላይ የሆነ መጽሐፍን ይዟል ማለት ነው። በቃ የእስልምና ባጭሩ ይህንን ነው የምናምነው ማለት ነው። ሙቤ ያልጠቀስኩት ነገር ካለ ጨምርለትና እሱ